ነገር እሱ ነው የሚያስተካክለው። ዝም ብለህ አንተ ሰበቡን አድርስ። ስራ ስራ ስራ፣ ዝም ብለህ ስራ። ከሁሉም ጋር እየተገናኘት ሰዎች ምናምን ያበረታቱሃል። ስትሰራ ነው። ካልሰራት በምን ያበረታቱሃል? የምር ሰው መላመድ ታውቃላችሁ ምን ያክል ከባድ እንደሆነና የምር አብሬያት መሄድ ፈልጌ ነበረ። ኩኪሱ አልቆብናል። የኔ እናት አስቤዛ አሟልተሽልን ሄድሽው ቆሎው ምናምን አልቋል። ሲያስጠላ የሚለው ናፍቆኛል። እና እስቲ ልደውልላት ናፈቀችኝና ብደውልላት ምን ታስባላችሁ? ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ያው አዲስ አበባ ከገባን በኋላ ትንሽ የሆነ ነገራችን ቀየር ብሏል እያላችሁ ነው። ተመስገን፣ ምንም ማለት አይደለም። እና እንዴት ናችሁ ፋሚሊዎቼ? በአገር ውስጥም በውጭም በዓለም ዳርቻ ያላችሁ በሙሉ እንዴት ናችሁ? እኛ በጣም ደህና ነን። ያው በመነጽር 10,000 ከገባው እመጣለሁ ብዬ ነበረ፣ ግን አይኔን አሞኝ ነው የመጣሁት። ያው እንግዲህ አፉ በሉኝ፣ ፈልጌው አይደለም። እና ዛሬ ያው ትንሽ በጣም ከፍቶኛል፣ ደስም ብሎኛልም፣ ትንሽ ደግሞ ከፍቶኛል። ምንድነው ደስ ያለኝ? ያው እንደምታውቁት ዚዙን ትንሽ አሟት ነበረ። በአንዳንድ ቻሌንጆች ጥረት ውስጥ ነበረን ምናምንና እሷ ትንሽ አሁን ደህና ሆና ደግሞ የሚያሳዝነው ነገር ደግሞ ያው እንዳያችሁት ቪዲዮውን ሄዳለች ማለት ነው። በጣም ነው የደበረኝ። እኔ የምር ሰው መላመድ ታውቃላችሁ ምን ያክል ከባድ እንደሆነና የምር አብሬያት መሄድ ፈልጌ ነበረ፣ ግን እሷ ደግሞ አይሆንም እዚህ የመጣው ለስራ ነው ስለ ሰርተ መሄድ አለብህ ምናምን አለች። የምር እሷ እያለች በስመ አብ የምንዛዛገው ነገር አለ፣ ቀልዱ አለ፣ ጨዋታው አለ እና እያቃጨለብኝ ቁልፏን ሰታኝ ነው ሄደችው፣ የቤት ቁልፍ። በጣምም ደስ ብሎኛልም በጣምም ከፍቶኛል። ሀፋፍ ላይ ነኝ ያለሁት። ምክንያቱም የሆነን ሰው በጣም መላመድ በጣም ከባድ ነገር እንደሆነ ታውቃላችሁ ፋሚሊ፣ ለነግራችሁም። ምክንያቱም ዚዙ ጋር ያለን ነገር አለ፣ ሆስፒታል ያሳለፍነዋል፣ ከዛ በፊት ደሴ ያሳለፍነው በጣም ብዙ ነገሮች አሉና ከኔ ጋር ተላምደናል። በጣም ነው የተላመድነው። በዛ ልክ አሁን እሷ ተነስታ ስትሄድ ምናምን በቃ እኔ እንጃ አልቻልኩም፣ ደበረኝ። የምር መሸኘት ሁላ ከብዶኛል። የሆነ ደብሮኝ ነው ያረኩትና ልሂድ ልምጣ ምናምን ስላት አይሆንም፣ በቃ አንተ የመጣው ለስራ አይደል እንዴ? ስለዚህ ሆነ ከሌሎች ዩቲዩበሮች ጋር ተገናኝተህ መስራት አለብህ ምናምን ስትለኝ በቃ በጣም ተናድጄባት ነበረ። ግን ደግሞ ልክ ናት። በዛ ልክ የሆነ ሰው ኤክስፔክት ያደርጋል የሆነ ነገር ከሆነ ሰው ጋር። የምር ቁልፏን ስትሰጠኝ በጣም ነው የከፋኝ። ምክንያቱም በቃ እዚህ እሷ ናት የተቀበለችን ታውቃላችሁ ምናምን እና በቃ ቅርበታችን እንዳውቃላችሁ እዚህ ምንም እንዲሰማኝ አላረገችምና እኔ እንጃ እኔ ምን እያሰብኩ እንደሆነ በጣም ነው የደበረኝ። ያው ፓንዳም አጋጣሚ ሆኖ ደግሞ ወጥቷልና በቃ ብቻዬን ነኝ ያለሁት። እንደዚህ ግን ከባድ ነው የምር። ሰው ለምዶ ለትንሽ ቀንም ቢሆን መለያየት በጣም ከባድ ነገር ነው። እንዴት ሰዎች እንደሚችልበት አላውቅም የምር። ለኔ ግን ከብዶኛል ፋሚሊዎች። ብቻ አሁን ላዝጋችሁ አይደለም የመጣሁት። ያው ደስ ያለኝ ደግሞ የምር ዚዙ ተሽሏት በእግሯ ቆማ ምናምን አሁን እያገገመች ምናምን መሆኑ በጣም ነው ደስ ያለኝ። ብቻ እግዚአብሔር የተመሰገነ ይሁን። ደስተኛ ትሆንልኝ፣ ባለችበት ሰላሟ ይብዛልኝ። እና እስቲ ልደውልላት ናፈቀችኝና ብደውልላት ምን ታስባላችሁ? ልደውልላት ጋይስ። እስቲ በዚሁ በራሱ ስልክ ነው የምደውልላት። አሁን ምን እንደምትለኝ በቃ ናፍቀሽኛል ወይ ልምጣ ወይ ነይ ብዬ ሎንግ ይዛታል የምትለኝን ትሰማላችሁ ፋሚሊ። ዚዙ ያራዳ ልጅ ሴቭ ያረኩት ራሱ ማለት ነው ሲስተር ብዬ ነው። ሴቭ ሳረገው ሲስ ብዬ ነው ሴቭ ያረኩትና እስቲ ልደውልላት። ሲያስጠላ የምትለው ጉድ አለ ደግሞ የሆነ ነገር ስትበሳጭ ምናምን ስትና ሲያስጠላ የምር የመጨረሻ ነው የሚያስቀኝ። ጌታን ምን እንደሚያስቀኝ ታውቃለህ? ተወራን በመሃል ምናምን ይዣት እየሄድን የሆነ ነገር ሳናዳ ሲያስጠላ
ሌላም ሰው ቢሆን ሲያስጠላ የምትለው ጉዳልና እስቲ ደውለንላት ያለውን ቫይብ እንስማ። ናፍቆቴንም ልወጣ አይመስላችሁም ፋሚሊ? ሄሎ ስልክሽ እኮ አልሰራም አለኝ እናት። ወይኔ በጣም ተቸገርኩ እኮ ናፈቅሽ በእናትሽ። እንዴ ያው አንቺ ያልተናፈቅሽ ማን ይናፈቃል? አው ኩኪስ ኩኪሱ አልቆብናል። የኔ እናት አስቤዛ አሟልተሽልን የሄድሽው ቆሎው ምናምን አልቋል። ሲያስጠላ የሚለው ናፍቆኛል። ሲያስጠላ የምትይው ነገር አሉ። እንዴት ነሽ በእናትሽ ተሻለሽ? ደህና ነኝ። ምንም አልልም። ዛሬ እጄ ምናምን ተፈታልኝ። ነበረ። ዛሬ በቃ አንድ ሁለት መርፌ ነበር ይቀበኝ አረ ተመስገን ነው በእናትሽ። እና አሁን እየተንቀሳቀሰ ነው እጅሽ? በዓልም ምናምን ደርሶ ይላል። አዎ የሚያስደስት ነገር አለ ከዛ በላይ በዓል። ፋዘርን ምናምን ስታገኝ ደስ አለሽ? ብታይ ቢስሚላህ እንዴት እንደሆነ አትጠይቀኝ። ተጨንቆ ነበራ። አይ በጣም ደስ ይላል። እንኳንም ሰላም ተገናኛችሁ። እኔ እኮ ልመጣ ነው። በቃ ናፈቅሽኝ እና አንቺ ቁልፍ ሰተሽኝ ሄደሽ ብቻዬን ፓንዳም የለም። በቃ እንዴት እንዳስጠላኝ። እኔ ነበርኩኝ እናንተ ጋር ያው ተጨቃጨቃችሁ። አይመጣ። አረ በስመ አብ። እኔ ምን ለካ ሰው መላመድ ከባድ ነው በእናትሽ። በጣም እንዴ ከባድ እኮ ነው። ፓንዳ ደህና ነው። ፓንዳ ደህና ነው። የሆነ ሰው ሊያገኝ ሄዶ ያው ብቻዬን እኔ ቤት ገብቼ ቤት እያጸዳሁ ምናምን ነው። አዎ እንግዲህ ምግብ ምናምን ሁሉ ነገር ተዘጋጅቶላችኋል፣ እየሰራችሁ ሁሉ። አንዴ በጣም የምር እኔ እንጃ ምን አንቺ ቃል የለኝም ብላንቺ። ቆሎው ዳቦ ቆሎው ምንም በቃ እኮ ሁሉ ነገር አሟልተሽ ነው የሄድሽው የኔ እናት። ፓንዳ በበሶ በቃ ወፍሯል። አረ በእናትሽ የኔ እናት አንቺ ባትኖሪኛ የት እንሄድ ነበር? የምር ሆዳ ባሽኝ በጣም ነው እኔ አሁን የከፋኝ አንቺን ለምጄሽ አሁን ስትሄጂ ወይ ቪዲዮ ጭራሽ በቃ አንቺ ከሄድሽ ጀምሮ በቃ አስጠልቶኛል ምናምን የሆነ ስልችት ብሎኛል። መስራት አልቻልኩም። እሱማ ግን ደግሞ በቃ እንትን አለብኝ በቃ የሆነ እኔ እንጃ የሆነ ድብር ስላለኝ ነው መሰል መስራት አልቻልኩም ምናምን። ፋሚሊዎቼም እስከምትመጪ የምሰራ አልመሰለኝም። ሁሉ ነገር እሱ ነው የሚያስተካክለው ብለዋል። ሰበቡን አድርሽ ስራ ዝም ብለህ ስራ ከሁሉም ጋር እየተገናኘት ሰዎች ምናምን ያበረታቱናል። ስትሰራ ነው፣ ካልሰራት በምን ያበረታቷል? ልክ ነሽ። አረ ዝርያ የሆኑ ፋሚሊዎች ናቸው ያሉኝ። ማርያምን እንዴት በቃ እንዳኮሩኝ ማለት ነው። አንሰማም በቃ አንተ ቪዲዮ ፖስት አድርግ ነው ያሉኝ። የምር ባይዘዌ የአንቺ ፋሚሊዎች ራሱ ማለት ነው መተው ምን አሉ መሰለሽ፣
በቃ ስላከበርክልን ስለተንከባከብክልን በጣም አድርገን ነው የምንወድክ፣ በጣም ነው የምናመሰግነው ወንድማችን፣ ክበርልን ምናምን አሉኝና በቃ በጣም ደስ አለኝ የምር። በጣም ብዙ ሳስጨነቃችሁ ነበር። ያ ቪዲዮ ስለቆና ወይኔ እኔ ራሱ በቃ መመለሱ አልቻልኩም። የሁሉንም ቀስ በቀስ እየቆየሁም ቢሆን እንዳይጨነቁ ያወራኋቸው ነበረ። አዎ ጎበስ፣ አዎ አውሪያቸው እና ደግሞ አንቺም በቻልሽው አቅም የኔ ወደዛ እንደው አንድን ቪዲዮ ሁለትን ቪዲዮ እያደረግሽ ልቀቂሽ፣ እንጠብቅሻለን። ካልሆነ እኔ መምጣት አይቀርም። ቪዲዮ ካለቀቅሽ እመጣለሁ። እዛ ክፍለ ሀገር ሂጅ እንጀራ እየጋገርኩ ነው። በቃ እሱን እኮ ነው የምልሽ፣ እሱን እኮ ነው የምልሽ። እዚህ ያልሰራሽውን እዛ ልትሰሪ ነዋ። እስቲ በእናትሽ አንድ ጊዜ እስቲ በእናትሽ ያስጠላ በይ እስቲ። ኧረ በእናትሽ እኔ ሱስ ይዞኛል የምር። እና የኔ ወድ አይዞሽ፣ በቃ ደግሞ ትንሽ ቆይት ብዬ እደውልልሻለሁ። አሁን ቤት ላጽዳበት፣ አትጨቅጭቂኝ። ቤት እያጸዳሁ ነው። ፓንዳ የተኛበትን ምናምን እና ምን አማራጭ አለኝ? ፕራንክ እያረኩሽ ነው። ሲያስጠላ። ሰላም በይ። እኔ እኮ ሰርፕራይዝ ነው የማደርገው በመሀል። አሁን እኮ ልዘጋው ነበር። አያችኋታ? በቃ ምንም ነው እኮ። እሺ እሺ፣ ሰላም በይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ፋሚሊዎቻችን እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ነፍስ ጥብላችሁናል። እንዲህ በስልክ ሆኗል ሰላምታ ሁሉ ነገር። ወላሂ እኔ በጣም ይንቀሳቀስኩኝ እዚሁ የራሱ መጣ ቶሎ ቶሎ ባገኛችሁ እንዲደሰባለኝ። ወንድሜን አደራ እንግዲህ እናንተ ነው አደራ ሰጥቼ የመጣሁት። ሁሉም እንግዲህ ለበዓል እያለ እየሄደ ነው። አዎ ምክንያት አገኛችሁ ለመሄድ። መልካም በዓል ይሁንላችሁ። ከዛ በፊት ከተገናኘን ኢንሻአላህ፣ ካልሆነም ደግሞ መልካም በዓል ብያችኋለሁ ለሁላችሁ ለሙስሊም እህቶቼ፣ እንዲሁም ለክርስቲያኖችም ደግሞ እንዴት ናችሁ ብያለሁ። ሰላማችሁ ይብዛልኝ። አንዴ በደንብ በኤርፎን ሁላ ነው የሚሰሙሽ። እሱን ነው ሲሆን ቪዲዮ ኮል ብትደውል ጥሩ ነበር። ቪዲዮ ኮል እኮ ነው እኔ እና በተረፈ ደህና ነሽ? በቃ የኔ ወድ ስትናፍቂ ደግሞ መልሼ እደውልልሻለሁ። እሺ ገቡ ይሆናል ወይ ሆነ ነገር ኩይዙ አልቋል። ተይው፣ እሱን ተይው፣ አይወራም እኮ ብያለሁ። ካለዛማ ትዝ አይደለም መላጣ ሸስተላ በይሽ ደውይ። ቻው። እሺ እና ፋሚሊ ፋይናሊ እንግዲህ ይህንን ይመስላል እዚህ ጋር የነበረን ቆይታ። የምር እውነት ለመናገር ትንሽም ቢሆን ያው ናፍቃኛለች። ወይኔ ግን በጣም ከሚያስቀኝና ፈታ ከሚያደርገኝ ነገር አንዱ ምን ታውቃላችሁ? ስናወራ ማለት ነው እየሄድንም ሆነ ምናምን በአጋጣሚ ስናወራ የምታወጣት አማርኛለች በጣም ነው የሚያስቀኝ። ሲያስጠላ የምትለው ነገር እና በጣም ፈታ ነው የሚያደርገኝ። ፋሚሊ የእሷ ጋር በዚህ ልክ አውርተን እያወራን ስልክ ራሱ ያወራን አይመስልም። በቃ ሎንግ ነው የምንይዘው፣ ቶሎ አንዘጋም ስልክ ምናምን። ያው እንግዲህ እሷም ባለችበት ሰላሟ ብዝት ይበል። አብራይ ብትሆን ከጎኔ ደስ ይለኝ ነበረ። እንግዲህ አንተም በርታ፣ ቪዲዮ ሰርታ ስራ፣ አንተም በርታ፣ ቪዲዮም ስራ።
ፋሚሊዎች ደግሞ ያግዙሃል ብላኛለች። ሁላችሁም ፋሚሊ እንግዲህ እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህ በኋላ እንግዲህ የምመጣው በእርግጠኝነት ቆንጆ ቪዲዮ ይዤ ነው የምመጣው። እገዛችሁ ያስፈልገኛል። ወደፊት እንደሄድ የምትፈልጉ ከሆነ አንድ ላይ ሁላችንም ወደፊት እንሄዳለን ማለት ነው። ያው እንግዲህ ቪዲዮ ስራ ከዚህ በኋላ ፖስት አድርግ፣ ፋሚሊዎችም ይደግፉሃል። የኔ ፋሚሊዎች ያንተ ፋሚሊዎች ማለት ናቸው ብላለች ዚዙ። እውነታን ነው። እንግዲህ ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ላይ ከፍ አድርጉን። ከዚህ በኋላ በእርግጠኝነት የምመጣው በተሻሉ ቆንጆ ቪዲዮዎች ነው የምመጣው። ፋሚሊ አዲስ አበባ እስካለን ድረስ ከምንቆይባት ሰዓት ድረስ ሁል ጊዜ ቀን በቀን ባልሰራ ቢያንስ በሁለት ቀን አንዴ ምናምን ቪዲዮ ፖስት ለማድረግ እሞክራለሁ። ሁላችሁም ከኔ ጎን እንድትሆኑ በአክብሮት እጠይቃለሁ። እና ደግሞ ይሄ ቤት ትንሽ እየተቀዛቀዘ ነው። ለምን እንደሆነ አላውቅም። ሁላችሁም በምትችሉት አቅም የምር 10,000 ሰብስክራይብ ገብተናል። 10,000 ሰው ሰብስክራይብ የገባናችሁ የት ሄዳችሁ? የት ገባችሁ? ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቱን ቫይራል እንዲወጣ አድርጉት። ካልሆነ ደግሞ ስለዚህ ፋሚሊ ሁላችሁንም ወዳችኋለሁ። እንግዲህ አሁን የቤት ስራ አለብኝ። እንግዲህ ፓንዳ የተኛበትን ሂጄ ላጸዳ ነው ምናምን እና በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልን። እወዳችኋለሁ ጋይ